በወይዘሮ ዛህራና በጎሽም ሰርግ እንደ ቤሊን ደስተኛ የሆነ የለም። እርግጥ በወይዘሮ ዛህራና በአቶ ጎሽም ሰርግ ዙሪያ አምነንም ደስተኛ ነው። ከመጀመሪያው ጀምሮ የወይዘሮ ዛህራን ፍላጎት እንደዚሁም አስተያየቷን ከጠየቃት በኋላ እሺ እናቴ በማለት የደስታዋ ተካፋይ እንደሆነ እንደዚሁም ደግሞ ሙሉ የድግሱን ወጪን እሱ እንደሚችል ተናግረው ነበር። እንግዲህ የወይዘሮ ዛህራና የአቶ ጎሽም ሰርግ ምን ይመስላል? ቤሊንስ በሰርጋቸው ላይ ምን አይነት ንግግር ተናገረች? እንደዚሁም በባሩክና በካታሪና መካከል ያለው ስምምነትስ ምን ላይ ደረሰ? ካታሪናስ ፋይሉን ይዛው ወደ አቶ አምነን ቤት ገብታለችና ከባለፈው ፓርት ላይ ፋይሉን ለማን ሰጠችው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። አለፍ አለፍ እያልኩ ቪዲዮውን አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ መግቢያው ላይ እንዳያችሁት ወይዘሮ ዛህራ ለቬሎ ለሰርግ ዝግጅት ማለት ነው ቬሎ እየሞከረች ነው ያለችው። ቬሎ መርጣለች። እንደዚሁም ደግሞ እንግዲህ ሰርጉ ምን ይመስል ነበር የሚለውን መግቢያው ላይ እንዳነሳሁት ቤሊንስ ምን አይነት ንግግር አድርጋ ነው የሚለውን በአጠቃላይ ነው ይዤላችሁ የመጣሁት። ለመሆኑ እንግዲህ ከባለፈው ፓርት ላይ ወደ መጨረሻ ክፍል አካባቢ እንደምናስታውሰው ባሩክ ወደ ካታሪና ሄዶ ፋይሉን እንድትሰጠው ጠይቋት ነበረ። ካታሪና ደግሞ በሱ አልተስማማችም። እንግዲህ ካታሪና አልፎ አልፎ ወደ አምነን ቤት እንደምትመጣ ይታወቃል። በአሁኑ ግን ለየት የሚያደርገው ካታሪና ወደ አምነን ቤት ስትመጣ በድብቅ ነበረ የገባቸው። አይታችኋት ከሆነ ተደብቃ ነበረ የገባቸው። በወቅቱ ባሩክ ደግሞ ውጭ ቤት ውስጥ አልነበረም፣ ውጭ ነበር። እንግዲህ ካታሪና አመጣጧ አምነንን ለማግኘት እንደዚሁም ደግሞ በፋይሉ ዙሪያ አንዳንድ ነገሮችን ለማውራት እሷ የምትፈልገውን ነገር እስከምታገኝ ድረስ ፋይሉን ላለመስጠት ነበረ ያቀደችው። በዋናነት ያገኘችው ባሩክን ነው። እንግዲህ ባሩክ ደግሞ ታውቃላችሁ ብዙ ጊዜ አምነንን መቅደም ይፈልጋል። አምነንን በብዙ ነገሮች ማጥመድ ይፈልጋል። በወቅቱ አምነንን አላገኘችውም ካታሪና እና ትንሽ ያጋጠማት ፈተና አለ ማለት ነው። በሌላ መልኩ ደግሞ በጄሪ ዙሪያ ዛሬ አዲስ ነገር አለ። ጄሪ ቅርታ እየጠየቀች ትገኛለች። ወደ ቤት እንዲመልሷትም እየጠየቀቻቸው ትገኛለች። እንግዲህ ሙስጠፋ ሰሞኑን የለም እንደምታውቁት ሲፈን ጋር ሄዶ ወይስ ከጄሪ ጋር ሄዶ የሚሉ ብዙ የተለያዩ ሀሳቦች ስላሉ ነው። ሙስጠፋ ከሲፈንም ከጄሪም ጋር አይደለም የሄደው። ጄሪ ብቻዋን። በአሁኑ ላይ ጄሪ በጣም ተጸጽታለች። በጣም ብቸኝነት ተሰምቷታል። እና በተለይ ደግሞ ሙስጠፋ ጄሪ ላይ በሆነው ነገር ይገባታል አይነት ሀሳብ አለው። እንደዚሁ በወይዘሮ ሞርዚና ዙሪያም ወይዘሮ ሞርዚና በአምነንና በባሩክ መካከል ያለውን ነገር ለማስተካከል ደፋ ቀና እያለች ትገኛለች። ወይዘሮ ሞርዚና በአሁኑም ላይ ትግሏን እንደቀጠለች ናት ያለችው። ነገር ግን ከወይዘሮ ሞርዚና እውቅና ውጭ ያሉ የባሩክ ኃይሎች ብዙ ስላሉ ወይዘሮ ሞርዚና አምነንን ከአደጋ መከላከል በድጋሚ የሚሳካላት አይመስልም። በተለይ ካታሪና ከባሩክ ጋር ከተስማማችና ሙሉ ፋይሉን ከሰጠችው ባሩክ ትልቅ ቦታ ያገኛል። እንግዲህ አምነን እስካሁን ድረስ ለባሩክ ያለው ደስ የሚል ቦታ አሁንም እንደቀጠለ ቢሆንም ካታሪና ፋይሉን ለሱ ከሰጠችው ደግሞ ነገሮች በእጥፍ ነው የሚጨምሩት ባሩክ ላይ። ምክንያቱም ኦልሬዲ ተቀባይነት ያገኛል። አምነን እንግዲህ ይህንን ፋይል ለማስመለስ በጣም እየጣረ እየሞከረ ነው ያለው። በገንዘብ ቢሆን ለማስመለስ ካሁን በፊትም አምነን ሞክሮ ነበረ። ካታሪና የጠየቀችው ግን ከድርጅቱ ግማሽ 50% የእሷ እንዲሆን ማድረግ ነው። ከዚህ ሴራ በስተጀርባ ሲፈን አለችበት ባይዘዌይ። እንግዲህ ሲፈን ይህንን ቤተሰብ ለመበቀል ነው የመጣቸው እንደሚታወቀው። በተቃራኒው ደግሞ ሜሊክ ይህንን ቤተሰብ ለመበቀል ሳይሆን ኦልሬዲ እነሱ ያላቸውን ነገር እሱም እንዲኖረው ይፈልግ ነበር። ባለቤቱ ደግሞ በተመሳሳይ መልኩ እንግዲህ ካታሪና የሜሊክን መንገድ እሱ የጀመረውን ነገር ነው እሷ ያሳካቸው። ሜሊክ መስዋዕት ቢሆንም
ካታሪና እስካሁን ድረስ ቪዲዮ እያላት ለምንድን ነው ዝም ያለችው? አምነንን ለማጋለጥ ለምንድን ነው ያልፈለገችው? እንግዲህ ካታሪናና ባሩክ አብረው ሰሩ ማለት አምነን በዚህ ወንጀል ላይ ይህን ወንጀል እንደሰራ ባሩክ ኦልሬዲ አንዳንድ ነገሮችን እየሰማ ነው። በአምነን እጅ ላይ የሰው ሕይወት እንዳለፈ ሁሉ ሰምቷል። ከባለፈው ፓርት ላይ እንዳያችሁት ወደ ወይዘሮ ሴማ ክፍል ገብቶም አንዳንድ መረጃዎችን ሲፈልግ ነበረ። ነገር ግን ብዙ ጠቃሚ የሚባል መረጃ አላገኝም። እሱ የሚፈልገው ሙሉ መረጃ በቃ ምንም በቃ አምነን ምንም ብሎ ተከራክሮ ከዛ ቦታ መውጣት እንዳይችል አይነት ነገር ነው ለማድረግ የፈለገው። እስካሁን ድረስ ባሩክ ምንም አይነት መረጃ አላገኘም ነበረ፣ በድምጽም የተያዘ በቪዲዮም የተያዘ ነገር። ግን ካታሪናና ባሩክ አብረው ሰሩ ማለት እያንዳንዱ ነገር አብረው ይወያያሉ። በተለይ ደግሞ አምነንን ለመጉዳት አምነን ላይ ሴራ ለማሴር አብረው የሚሰሩ ከሆነ ቪዲዮውን ሁሉ ሊያገኘው ይችላል። በተለይ ደግሞ ከተቀራረቡ እያንዳንዱ ነገር የማግኘት እድል ሊያገኝ ይችላል እና አምነንን ወደማይወጣበት መቀመቅ ሊያስገባው ይችላል። በጣም ካታሪናና ባሩክ አብረው ከሰሩ በጣም ከባድ ነው የሚሆነው። እንደሚታወቀው ካታሪና ብቻዋን ሁና ነው ያለው ሁሉ የድርጅት ሰራተኞች ታግላ ትክክለኛውን ፋይል መልሳ ደግሞ ባለቤቷን ሜሊክን ሸውዳ ለሱ ተራ ወረቀት ሰጥታው እሷ ዋናውን ፋይል ይዛ እየቀረችው እና ብቻዋን ይህን ሁሉ ታሪክ የሰራች ሴት፣ በብዙ ነገሮች የሰለጠነች ሴት ጭራሽ ደግሞ ከባሩክ ጋር ሰራች ማለት በጣም ከባድ ነው የሚሆነው። ነገር ግን እንግዲህ አምነን በተለይ ለጊዜው ማርያም ከሱ ጎን ለመሆን እየሞከረች ነው ያለችው። እንግዲህ ከባለፈው ፓርቲ ላይ መርማሪው ቤት ድረስ መጥቶ አናግሯቸው ነበረ። መርማሪው መጨረሻ ላይ ጉዳዩን አበላሸው። ከባሩክ ጋር ተገናኝቶ ለባሩክ ሚስጥሩን አካፍሎ እንጂ ጥሩ እየሄደ ነበረ። እንግዲህ መርማሪውም በዛን ድርጊቱ ሲፈጸም ወቅት ያየ ሰው አለ ወይ ብሎ ጠይቆት ነበረ። አምነንን ማንም እንደሌለ እርግጠኛ ሆኗል። ለመሆኑ ቪዲዮ ከካታሪና እጅ እንዴት ደረሰ የሚለውን ካታሪና በቀጥታም ሆነ በተዘዋዋሪ ስትከታተላቸው ከቅርብ ርቀት ስትከታተላቸው እንደነበረ ምንም ጥርጥር የለውም። ምክንያቱም ካታሪና ሞተሯን ይዛ ድርጅቱ ታግላ ከወጣች በኋላ ሞተሯን ይዛ ነበረ የሄደችው። ሜሊክ ይሄዳል ብላ ወደምታስብበት አቅጣጫ ነበር የሄደችው። በስተመጨረሻም ሳትደርስባቸው አትቀርም። ነገር ግን በቅርብ ርቀት ቆማ የሆነውን ነገር ሁሉ የቀረጸች ነው የሚመስለው። እንግዲህ እስካሁን ድረስ በሜሊክ ዙሪያ ምንም አይነት ሀሳብ አላመጣችም። ኢቭን እሷ የሜሊክ ሚስት መሆኗን ሁሉ ግልጽ ማድረግ አልፈለገችም እና አምነን ደግሞ ጉዳዩን ለመፍታት ከመርማሪው ጋር እንደዚሁም ደግሞ ከማሪያና ከወይዘሮ ሴማ ጋር ጉዳዩን ተነጋግሮ ጨርሶ ወደ ቀጣዩ ምዕራፍ ለመሸጋገር ሀሳብ ላይ ነበረ። ነገር ግን ባሩክ የአምነን ሀሳብ ከዚህ ነገር ውጪ እንዳያስብ ለማድረግ እየሞከረ ነው ያለው። ከባለፈውን ፓርት ላይ አስታውሶት ነበረ። መልሶ ዛሬም ይሄንኑ ነው ያደረገው። እንግዲህ አምነን ደግሞ በዚሁ ታሪክ ላይም ቢሆን ፈጽሞ ባሩክ የኔን ታሪክ ሊያውቅም ሊያስብም አይችልም የሚል ሀሳብ ስላለው ይመስለኛል። ባሩክ በቅርብ ጊዜ ቢመጣም እንደዚሁ ደግሞ ወይዘሮ ሞርዚና እንዳለችው ባሩክ ራቅ ወዳለ ቦታ እንዳደገ ለዚህ ለሰፈሩም ለአካባቢውም ለሀገሩም አዲስ እንደሆነ ነው እንግዲህ እስካሁን አምነን የሚያውቀው። ነገር ግን ጉዳዩ በተቃራኒ ነው። እንግዲህ ከባለፈው ፓርት ያስታወሰውን ነገር መልሶ ዛሬም ከባለፈው ፓርት ላይ ወንድሜ ታውቃለህ የሆነ ታሪክ ሰምቼ እኮ ገርሞኝ ሁለት ሰዎች በስራ አብረው ነበሩ ለአመታት ከቆዩ በኋላ አንደኛው እንደዚህ ያደረገው ምናምን ሲል በጣም ደንግጦ ነበረ አምነን በወቅቱ። ዛሬም ተመሳሳይ ነገር ነው ያደረገው። ዛሬማ ጭራሽ ጉዳዩን አውቆታል እንዴ ብሎ አምነን ራሱን እስከሚጠይቅ ድረስ ነው። ምክንያቱም አምነን ይህንን ምስጢር እንግዲህ ለብዙ ሰዎች አካፍሏል። ኢቭን ለቤሊን ሁሉ ነግሯታል። ከቤሊንም አልፎ ደግሞ ለወይዘሮ ሴማም ነግሯታል።
ማርያም የምታውቀው ነገር ነው። ወደ 4 ሰዎች አካባቢ ይህን ጉዳይ አውቀውታል። ከመርማሪው ጋር እና ከባሩክ ጋር ደግሞ ወደ 6 ሰዎች ሊሆኑ ሚስጥር ከአንድ ሰው ከወጣ ወደ 2 ሰው ከደረሰ 3ኛ ላይ ከገባ በቃ አለቀ። ይሄ አጀንዳ ሆኗል ነው እንጂ የሚባለው ሚስጥር ነው ማለት ከባድ ነው። አሁን ሜሊክ ዙሪያ አምነን በቀጥታም ሆነ በተዘዋዋሪ መልሶ ወደ እስር ቤት መወርወሩ ምንም ጥርጥር የለውም። እንግዲህ ካታሪናም ደግሞ ሌላ ወገን ናት። ቪዲዮ ሁሉ አላት። እንደዚሁም ደግሞ እያንዳንዱ ነገር ምክንያት አላት። ይህ የድርጅቱና የፋይሉ ጉዳይ ከተዘጋላት በኋላ ቀጥታ የምትሄድበት ርዕስ ይሄና ይሄ ነው የሚሆነው። ምንም አይነት ምስክር፣ ምንም አይነት ማስረጃ መፈለግ አይጠበቅባትም። ራሷ ጋር እጇ ላይ ያለው ነገር በቂ ነው። እንግዲህ መርማሪውም በቻለው አቅም የአምነንን ጉዳይ ለመሸፋፈን እየሞከረ ቢሆንም ካታሪና የያዘችው ቪዲዮ ደግሞ አምነንን ብቻ ሳይሆን መርማሪውንም ይዞ ወደ እስር ቤት የሚወረውር ነገር ነው። ከአሁን በፊት ባሩክ ነግሮታል ለመርማሪውም እውነተኛ ነገርን በመደባበቅ ወንጀለኛን በመሸፋፈን ለህግ አጋልጦ ባለመስጠት የምትጠየቀው ጥያቄ አለህ ብሎት ነበረ። ይሄንኑ ነው አሁንም እየሄዱበት ያሉት። በተለይ ካታሪና ከባሩክ ጋር ያላት ነገር በጣም አስጊ እየሆነ ይገኛል። ወደነ ወይዘሮ ዛህራ እና ወደ አቶ ጎሽም ሰርግ ስንመለስ እንግዲህ መግቢያው ላይ እንዳያችሁት ወይዘሮ ዛህራ ቬሎ መርጣለች። እያንዳንዱ ቬሎ ሁሉም እንደሚያምርባት ነው እንግዲህ ቤሌን እየነገረቻት የነበረው። ወይዘሮ ሜርሲ በወይዘሮ ዛህራ ወገብ ልክ ቀሚስ ይገኛሉ፣ የሙሽራ ልብስ ይገኛሉ ብላ አሹፋ ነበረ ከባለፈው ፓርቲ ላይ። በማንኛውም አይነት የተሰሩ ልብሶች አሉ፣ ለማንኛውም ሰው ይሆናሉ ብላ ደግሞ ወይዘሮ ሞርዚና መልሳላት ነበረ። ወይዘሮ ሞርዚና ለዛህራ ያላት ቦታ በጣም ትልቅ የሚባል ነው። ወይዘሮ ዛህራ ከቤተሰቡ ውስጥ በቤተሰቡ ውስጥ ትልቅ ቦታ ያላት ሴት ናት። እርግጥ ምንም እንኳን ለስሙ የቤት ሰራተኝነት ስም ቢኖራትም ወይዘሮ ዛህራ እንደ እናት ናት። ለሁሉም እንደ እናት አስባ በጣም ደስ የሚል በኢትዮጵያ ውስጥ እንደዚህ አይነት በአሰሪና ሰራተኞች መካከል ያለውን ፍቅር ይበልጥ በቃ ደስ የሚል ትምህርት ነው ብዬ ነው የማስበው። ምክንያቱም ታያላችሁ ሚዲያ ላይም ሆነ የተለያዩ በአካል ሁሉ የምናየው ነገር ነውና በተለይ ሰራተኛና አሰሪና ሰራተኞች እንደዚህ ተስማምተው ተከባብረው ተሳስበው ሲኖሩ በጣም ደስ ይላል። እና ወይዘሮ ዛህራና አቶ አምነን በቃ እንደ እናትና እንደ ልጅ እንደ ቤተሰብ ወይዘሮ ሰማሃን በህይወት በነበረችበት ጊዜም በጣም ይከባበሩ፣ በጣም እንደ እህትማማች የተያዩ እንደነበረ ምንም ጥርጥር የለውም። አቶ አምነንም እንግዲህ ይህኑ በተግባር አሳይቷል። ዛሬ ለወይዘሮ ዛህራ ሰርግ በጣም ከፍ ያለ ዝግጅት ነው ያደረገው። ቤተሰቡ እንዳለ በወይዘሮ ዛህራ ሰርግ ደስተኛ እንደሆኑ ነው የተመለከት ነው። እናማ እንግዲህ የአቶ ጎሽምና የወይዘሮ ዛህራ ሰርግ በቅርብ ጊዜ እንደሚደረግ ዝግጅት ላይ እንዳሉ እንግዲህ ወይዘሮ ዛህራም ቬሎ መርጣለች። እንግዲህ አቶ ጎሽምና ወይዘሮ ዛህራ የት ይኖራሉ የሚል ጥያቄ መቼም አለ ብዬ አላስብም። ወይዘሮ ዛህራና አቶ ጎሽም እዚሁ አምነን ቤት ውስጥ ነው የሚኖሩት። ወይዘሮ ዛህራም በስራዋ በዚሁ ትቀጥላለች። አቶ ጎሽምም ደግሞ የአትክልት ስራውን ይቀጥላል። እንግዲህ ወይዘሮ ዛህራ ቬሎዋን ከመምረጧ ጋር ተያይዞ ሶኒያ በቅርብ ወደ እነሱ እንደምትመጣ ደውላ ነገራት ነበረ። ከባለፈው ፓርትም ላይ መቼ ነው የምጨርሸው እያለቻት ነበር ወይዘሮ ዛህራና ወይዘሮ ሶኒያ ባደረጉት የስልክ ቆይታ። እንግዲህ በዛሬው እለት ደግሞ ወይዘሮ ሶኒያ ወደ ወይዘሮ ዛህራ በቅርብ እንደምትመጣ ሰርጋቸውም እየደረሰ እንደሆነ በዚህ ነገር ላይ ግን ቅር አላለሽም ወይ ሶኒያ? አንቺ ጓደኛዬ ነሽ በማለት ወይዘሮ ዛህራ የሶኒያንም ሀሳብ ጠይቃለች። እንግዲህ ሶኒያ ጎሽምን እንደምትወደው ካሁን በፊት ወይዘሮ ሶኒያና አቶ ጎሽም በጣም ደስ የሚል የህይወት ታሪክ እንደነበራቸው ነው የነገሩን።
ነገር ግን ወይዘሮ ዛህራ ለሶኒያ ያላት ቦታ ወይዘሮ ሶኒያ ለወይዘሮ ዛህራ ያላት ቦታ ይህንን ያክል መስዋዕት የሚያከፋፍል መሆኑ በጣም ደስ ይላል። ወይዘሮ ዛህራ አንቺ ብቻ ደስተኛ ሆኜ ችግር የለውም በማለት ለወይዘሮ ዛህራ መልካም ምኞቷን ገልጻላታለች። ለሰርጉም ደግሞ እንደምትመጣ ለሰርጉም ደስተኛ ሆና እንደምትድራቸው እንደዚሁም ደግሞ ልጄ አስረድቶኛል ብላለች ወይዘሮ ሶኒያ። አቶ ጎሽም የማይወድሽ ከሆነ አንቺ የሚወድሽን ሰው እስክታገኝ ድረስ ለምንድን ነው ራስሽን የምትጎጂው? የሚወድሽ ሰው ቢያገባሽ ይሻልሻል፣ ለአንቺ ለራሱ እንደዛ ነው የሚሻልሽ ብሎ አስረድቷት ነበረ። አምነን ለራሱ እንደዛ ነው ያለው። ነገር ግን ጎሽምን እኮ ሶኒያ ትወደዋለች ብላ ለአምነን ነግራው ነበረ። ጎሽም ደግሞ አንቺን ነው የሚወደው ብሎ ከነገራትን በኋላ እሷ ደግሞ የተሻላትን ሰው ብታገባ የሚወዳትን ሰው ብታገባ ነው የሚሻለው። ስለዚህ ይህ ነገር ምንም የሚያገናኘው ነገር የለም በማለት አቶ ጎሽምም ፈጽሞ ለሶኒያ ምንም አይነት ቦታ እንደሌለው፣ በተቃራኒው ወይዘሮ ዛህራ ደግሞ በቃ እናትነቷን፣ ልጅነቴን፣ ብዙ ነገሬን ነው የምታስታውሰኝ፣ መልካምነቷ ከበፊት ያለና የነበረ እስካሁን ድረስ ያለ ይህ ግልጽነቷ፣ መልካምነቷ ደግሞ እንድወዳት አድርጎኛል ብሏል አቶ ጎሽም በግልጹ። እናም እንግዲህ እያንዳንዱ ሰው ግልጹን ያብራራላት ይመስላል ወይዘሮ ሶኒያ። ወይዘሮ ሶኒያም በዚህ እድሜ እኔ አንቺን ጓደኛዬን የማስከፋበት ምንም ፍላጎት የለኝም ብላለች። ወይዘሮ ዛህራም እንደዚሁ አንቺን የሚያስከፋሽና የሚያሳዝንሽ ከሆነ ይህ ነገር ሊቀር ይችላል ብትላትም ይህ ጋብቻችሁ መቅረት የለበትም በማለት እንግዲህ ጓደኛሞች ወይዘሮ ዛህራና ወይዘሮ ሶኒያ በሰላም ፈተውታል በመካከላቸው ያለውን ችግር ማለት ነው። እና የወይዘሮ ዛህራ ሰርግ በቅርብ ይካሄዳል። በተመሳሳይ መልኩ ደግሞ አምነን ለባሩክ በድርጅቱ ውስጥ የራሱን ቦታ ሊሰጠው እየተዘጋጀ እንደሆነ ነው የሰማ ነው። አምነን ለባሩክ በጣም ከልክ ያለፈ እምነት እየሰጠው ይገኛል። እያየነው እንዳለ ነው ከሆነ ባሩክ ደግሞ በተቃራኒው ጉድጓድ እየማሰለት ይገኛል። አምነን ይህ ነገር እንግዲህ የአምነንና የባሩክ እንደዚህ ተቃራኒ መንገድ መሄድ መልካም ጎንም አለው። ምክንያቱም አምነን ምንም ጥርጥር የለውም ይጎዳል። በተለይ ደግሞ ሰው ፈጽሞ እንዳያምን ሊያደርገው ሁሉ የሚችል አጋጣሚ ሊፈጠር ይችላል። ካሁን በፊትም ብዙ ቤተሰብ ባመናቸው ሰዎች ተከጅቶ ብዙ ነገሮችን አጥቷል። በድርጅቱም፣ በቤቱም፣ በንብረቱም፣ በእናቱ ህይወት እንደዚሁም በተጸነሰው በጄሪ ሆድ ውስጥ በነበረው ጽንስ በእያንዳንዱ ነገር ያልተፈታ ነገር ያልተመለሰ ጥያቄ አለው አምነን። እንግዲህ አሁን ደግሞ ያክስቴ ልጅ ነው ብሎ እንደ ወንድሙ በጣም ወዶት በጣም ከውስጡ ተቀብሎት አለኝታዬ በቃ ብዙ ነገር ብሎት በጣም አምኖት ይህንን ደረጃ እየሰጠው እየተዘጋጀው ያለው ባሩክ በተቃራኒ መልኩ ከካታሪና ጋር ተባብሮ አምነንን እንግዲህ ወደ ጦሮንጦስ ሲወረውረው ይበልጥ ልቡ መሰበሩ አይቀርም አምነን። ነገር ግን በቤሊንና በአምነን መካከል ያለውን እውነተኛ ፍቅር በተግባር የሚያስመሰክርበት አጋጣሚ ሳይሆን አይቀርም። ይህ ነገር እንግዲህ ይህ ነገር እንዳይሆን ማሪያ በጣም የቻለችውን ነገር ሁሉ እያደረገች ነው ያለችው። ካሁን በፊትም እኔ ወንጀለኛ ነኝ፣ የእጄን ማግኘት አለብኝ፣ እሰረኝ መርማሪ ብሎ በተናገረ ጊዜ አንተ ሳታውቅ እኮ ብዙ ተጎድተሃል፣ አሁን ደግሞ ይህን ደግሞ ፈልገህ አይደለም በማለት ነገሩን ለማስተባበል አምነንን ከእስራት ለማዳን እንደዚሁም ከተጠያቂነት ነፃ ለማድረግ እየሞከረች ነበረ። አሁንም ሙከራዋ ይቀጥላል። ነገር ግን እስካሁን ድረስ ማሪያ የአምነን ይህ ስራው በቪዲዮ የተያዘ ምንም አይነት ሰው ምስክር፣ በአይን ያየ ምስክር፣ በድምጽም ሆነ በቪዲዮ የተያዘ መረጃ ያለ አልመሰላትም ነበር። እስካሁን ድረስ እየተናገሩ ያሉትም በዚህ መልኩ ነው።
ነገር ግን ካታሪና እጅ ላይ ያለው ቪዲዮ ከወጣ በኋላ ምንም አይነት ማስተባበያ፣ ምንም አይነት ጉቦ፣ ምንም አይነት ነገር አምነንን ከተጠያቂነት ሊያድነው አይችልም። ማሪያ ደግሞ ብዙ ዋጋ ስትከፍል ስለቆየች እዚህ አምነን ያለበት ቦታ እንደዚሁ አምነን እየወደቀ ወዳለበት ቦታ እስኪ ገባ ድረስ ማሪያ እስካሁን ድረስ እስከዛ ድረስ ክትትሏ ትግሏ አልቀነሰም። ነገር ግን ያ ሲፈጠር ማሪያ በአምነን ላይ ተስፋ ትቆርጣለች። በማሪያና በአምነን መካከል ያለው ክፍተት እየሰፋ ነው የሚሄደው። በተቃራኒው ደግሞ በማንኛውም ጊዜ እርዳታዋን ሲፈልግ የማትጠፋው ቤሊን ከወይዘሮ ዛህራ ጋር ከአምነን ጎን ሆነው ይህን ነገር ደግሞ በተግባር በአምነንና በቤሊን መካከል ያለውን ነገር ይበልጥ እውነተኛ ኦሬዲ እውነተኛ ወዳጅ እውነተኛ ሰው መሆኗን በቃ የምታስመሰክርበት ነገር ነው። አምነን በሜሊክ ጉዳይ እስር ቤት ገባ ማለት ደግሞ ነገሮች እዛ ጋር ተፈጸሙ ማለት አይደለም። አምነን ከዛ መውጣት አይችልም ማለት አይደለም። ወይም ቅጣቱ አይቀልለትም ማለት አይደለም። ምክንያቱም ሜሊክ በጣም ትልቅ ነገር ነው ያደረገው። ከወንጀሉ አንጻር የድርጅቱን የቤተሰቡ ሙሉ ለሙሉ ማስታወሻውን ነው ሊነጥቀው የነበረውና በዛም ደግሞ ምንም አጥፍቶ ሳይሆን እንደዚሁ በቅናት እና ማንኛውም ሰው እንደዚህ ነገር ላይ ሲሆን ሊሳሳት ልክ ነው ልክ አይደለም ብሎ ማሰብ የማይችልበት ደረጃ ላይ ስለሚሆን የአምነን ቅጣት ቀለል ይላል። ነገር ግን አስመሳይ ወዳጆችና ትክክለኛ ወዳጆችን የሚለይበት ትክክለኛ አጋጣሚ ነው ብለን ነው ተስፋ የምናደርገው። እንግዲህ ይሄኛው ክፍል ይሄን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ